ሰላም ጤና ይስጥልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ፈጣን መረጃዎችን ያግኙ። በደቡባዊ ትግራይ በሚገኘው ራያ አላማጣ ወረዳ ትላንትና ሰኞ የድሮን ጥቃት መፈጸሙን የትግራይ ክልላዊ መንግስትና በአላማጣ ሆስፒታል የሚገኙ የመረጃ ምንጮች ገለጹ። ጥቃቱ ትላንት ሰኞ የተፈጸመው በደቡባዊ ትግራይ ከአማራ ክልል አዋሳኝ አቅራቢያ በሚገኝ መረዋ የተባለ ቦታ እንደሆነ የትግራይ ክልል ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ ለፈረንሳይ ዜና አገልግሎት ተናግረዋል። በጥቃቱ የሰዎች ህይወት ማለፉንና የንብረት ጉዳት መድረሱን በምርጫ ቦርድ የተሰረዘውና ህወሓት የሚመራው የትግራይ ክልላዊ መንግስት ቢያስታውቅም ስለደረሰው የጉዳት መጠን ግን ዝርዝር መረጃ አለመስጠቱን የዜና ምንጩ አመልክቷል። የመከላከያ ሰራዊት ቃል አቀባይ ስለ ጥቃቱ በፈረንሳይ ዜና አገልግሎት ጥያቄ ቢቀርብላቸውም ዶናልድ ትራምፕ ከኢራን ስጋት ለማምለጥ በምግብ ማጓጓዣ መኪናና በትንሽ አውሮፕላን ከቱርክ ወጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቱርክ አንካራ ከተካሄደው የኔቶ ጉባኤ ማጠቃለያ በኋላ ከኢራን ኃይሎች የተሰነዘረባቸውን አደገኛ የግድያና የሮኬት ጥቃት ስጋት ለማምከን ሲባል በከፍተኛ ሚስጥር የተሞላ አውሮፕላን ለውጥ አድርገዋል። እንደ ዋሽንግተን ፖስት ዘገባ ከሆነ ትራምፕ በካሜራዎች ፊት ወደ ኤርፎርስ ዋን አውሮፕላን የገቡ ቢሆንም ከጋዜጠኞችና ከተወሰኑ ሰራተኞች እይታ ውጪ በሆነው ሌላኛው የአውሮፕላኑ አቅጣጫ በተዘጋጀ የምግብ ማጓጓዣ የጭነት መኪና በመጠቀም ወደ ሌላ ትንሽ የሲ-32ኤ ወታደራዊ አውሮፕላን በሚስጥር ተዛውረዋል። በዚህም ዋናው ኤርፎርስ ዋን አውሮፕላን ጋዜጠኞችን አሳፍሮ እንደ ማታለያ ሆኖ እንዲበር የተደረገ ሲሆን በአሜሪካ ሲክሬት ሰርቪስ ስልት ፕሬዝዳንቱን የኢራን ስጋት የቀጠና አልፈው በሰላም ወደ እንግሊዝ እንዲጓዙ አስችሏቸዋል። የመተከል ዞን አስተዳደር የፋኖ ኃይሎችና የጉሙዝ ኃይሎች ግልገል በለስ ከተማን ዛሬ ማለትም ነሐሴ 5 2018 ከንጋቱ 12 ሰዓት አካባቢ ለመቆጣጠር ሞክረው እንደነበር ገለጸ። የዞኑ አስተዳደር ይሄ ኦፕሬሽን እንዳልተሳካና ከተማውም ወደ ቀድሞ ሰላማ መመለሱን አስታውቋል። በከተማ ዋና መንገድ መድፍ ጭምር ሲንቀሳቀስ እንደነበረ የከተማዋ ነዋሪዎች ገልጸው ነበር። ጠዋት አካባቢ በከተማዋ መናኸሪያ ውስጥ ፈንጂ በማፈንዳት በርካታ ተሳፋሪዎች እንደተጎዱ እና እንዲሁም 10 ሰዎች እንደሞቱ ገልጸዋል። ተጎጂዎቹ ፓዊ ሆስፒታል ሕክምና እየተደረገላቸው መሆኑን ገልጸውልናል። ሰላም ጤና ይስጥልኝ። ፈጣንና አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ያድርጉ። በአፍሪካ ህብረት የሶማሊያ ሰላም አስከባሪ ኃይል ወይንም ኤዩሴም ስር በመሆን በስትራቴጂያዊ ቡርሃርካ ከተማ ተሰማርተው የነበሩ የኢትዮጵያ ወታደሮች ካምፓቸውን ለቀው መውጣታቸው ተገለጸ። ኤዩሴም እንደገለጸው የኢትዮጵያ ሰላም አስከባሪ ወታደሮች ለቀው የወጡት ይህንን ከተማ ጨምሮ አካባቢውን ለሶማሊያ መከላከያ ኃይል 60ኛው ክፍለ ጦር አስረክበው ነው። የርክክብ ስነ ስርዓቱም ቅዳሜ ዕለት መከናወኑን አስታውቋል። በቡርሃርካ በአፍሪካ ሰላም አስከባሪ ውስጥ የተካተተው የኢትዮጵያ መከላከያ ኃይል እንደ አውሮፓውያን አቆጣጠር ከ2014 አንስቶ ሲንቀሳቀስ የቆየ ሲሆን ርክክቡ የተከናወነ የሶማሊያ መንግስት ቀስ በቀስ የሰላም አስከባሪዎቹ እየለቀቁ የጸጥታውን ጉዳይ አገሪቱ ኃይሎች እንዲቆጣጠሩ ያቀረበውን ሀሳብ ተከትሎ ነው። ይህ ከተማ ስትራቴጂያዊ ከመሆኑም በላይ የአልሸባብ ታጣቂዎች በቅርበት የሚንቀሳቀሱበት መሆኑ ይታወቃል። ከስፍራው እንደተሰራጩ መረጃዎች ከሆነ በሚቀጥሉት ሳምንታት ውስጥ የአፍሪካ ህብረት ሰላም አስከባሪ ወታደሮች ከሌሎች ቢያንስ 3 ከተሞች ለቀው ይወጣሉ። እነዚህ እርምጃዎች እየተወሰዱ ያሉት የሶማሊያ ፌዴራል መንግስት ካቀረበው ጥያቄ በተጨማሪ የአፍሪካ ህብረት ሰላም አስከባሪ ኃይል ከፍተኛ የገንዘብ እጥረት እያጋጠመው በመምጣቱ ነው። ይሁንና ዘገባዎች እንደሚሉት እነዚህ እርምጃዎች በሀገሪቱ ውስጥ ባለው የጸጥታና የደህንነት ሁኔታ ላይ ትልቅ ክፍተት ሊፈጥሩ ይችላሉ ተብሏል። ባይዶዋ ኒውስ በዘገበው እንደገለጸው ባለፈው ዓመት ማለትም ጁላይ ወር 2025 የኢትዮጵያ ሰላም አስከባሪ ወታደሮች በሂራን ከሚገኘው ማህስ ወታደራዊ ካምፓቸው ለቀው የወጡ ሲሆን ወዲያውኑ ይህንን አካባቢ አልሸባብ ተቆጣጥሮታል። እንዲሁም ባለፈው ዓመት የአፍሪካ ህብረት ሰላም አስከባሪዎች ከታችኛው ሸበሌ ሳቢዳና አኖሌ መልቀቃቸውን ተከትሎ ታጣቂው ኃይል እንደያዘው የጠቀሰው ዘገባው የቡርካሃባ እጣ ፋንታም ተመሳሳይ ሊሆን እንደሚችል አስጠንቅቀዋል። በሳውዲ በአስቸጋሪ ሁኔታ ውስጥ የነበሩ 1708 ኢትዮጵያውያን ወደ ሀገራቸው ተመለሱ። ነሐሴ 5 2018
በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1708 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ተመላሾቹ 773 ወንዶችና 677 ሴት እንዲሁም 76 ጨቅላ ህጻናት ሲሆኑ ከእነዚህ መካከልም 163 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኛሉ። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ92000 በላይ ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ለተመላሽ ዜጎች በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የመቀላቀል ስራ እየተከናወነ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ አመልክቷል። ኤርትራ ከህወሓት ጋር በመተባበር የኢትዮጵያን ሉዓላዊነት እየጣሰች ነው ሲሉ አምባሳደር ጀነራል ባጫ ደበሌ ገለጹ። በሆርን ሪቪው ላይ ባሳተሙት ጽሑፍ አምባሳደር ጀነራል ባጫ ደበሌ ኤርትራ ከህወሓት ኃይሎች ጋር በመተባበር የኢትዮጵያን ሉዓላዊነት የሚጥስ እርምጃ እየወሰደች ነው ሲሉ ከሰዋል። አምባሳደሩ በተለይ ነሐሴ 3 ቀን 2018 ዓ.ም የኤርትራ ወታደራዊ ባለስልጣናት የኤርትራን ባንዲራ ይዘው ወደ ዛላንበሳ መግባታቸውና ታንኮችን ጨምሮ ከባድ የጦር መሳሪያዎች ወደ ሰሜን ኢትዮጵያ መጓጓዛቸው ተገቢው ትኩረት እንዲሰጠው ጠይቀዋል። እንደ ጀነራል ባጫ ደበሌ ኢትዮጵያ ላለፉት ከ2 ዓመት በላይ ለቀጠናዊ ሰላም ስትል ትዕግስት አሳይታለች። ሆኖም የኤርትራ ላቀረቡላት የሰላም ጥሪዎች ምላሽ ከመስጠት ይልቅ ኢትዮጵያን የማዳከም አቋሟን ቀጥላለች ሲሉ ተችተዋል። በተጨማሪም የህወሓት ኃይሎች የትግራይ ወጣቶችን በግድ በመልመል ለሱዳን ጦርነት እያሳለፉ ነው የሚል ክስ አቅርበዋል። ይህም የክልሉን የጸጥታ ሁኔታ ይበልጥ እንደሚያወሳስበው ገልጸዋል። ጄኔራሉ ዓለም አቀፍ ማህበረሰብ እስካሁን የወሰዳቸው ውስን ማዕቀቦች የኤርትራን አካሄድ ለመቀየር በቂ አልሆነም ብለዋል። በመሆኑም የኢትዮጵያን ሉዓላዊነትና የዜጎችን ደህንነት ለመጠበቅ መንግስት አስፈላጊውን ህጋዊ እርምጃ እንዲወስድ ጥሪ አቅርበዋል። እንደ አምባሳደሩ አባባል ኤርትራ እንዲህ ያለውን አካሄድ ካላቆመች የሚፈጠረው ቀውስ የሁለቱን ሀገራት ግንኙነት ከማባበስ ባለፈ በመላው ቀጠናው ሰላምና ጸጥታ ላይ ከፍተኛ ስጋት ሊደቅን ይችላል ብለዋል።